ሰላም ሰላም ውድ የአገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንግዲህ ዛሬ ይዤ የመጣሁት አዲስ ነገር አዲስ ነገርም ነው የተለመደም ነው። ብቻ ልብ ብላችሁ አዳምጡ። እኔ የሰው ቪዲዮም ለጥፌ አልናገርም፣ ግን በእርግጥ መስረጃ ቢሆን ነበረ፣ ግን አልፈለግኩም እና እላችኋለሁ። ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አርጉ፣ ሁሉም ጋር እንዲደርስ እና ለሁላችንም ትምህርት እንዲሆን ማለት ነው። ለሁሉም ሰው ትምህርት እንዲሆን ላይክ፣ ሼር፣ ሰብስክራይብ አርጉ እላችኋለሁ ወገኖቼ። እሱ ዛሬስ ምንድን ነው እሱ ነገር? እህቶቻችን በስደት ያላችሁ፣ ወንድሞቻችን በስደት ያላችሁ እራሳችሁን ጠብቁ፣ እራሳችሁን ጠብቁ። ከራስ በላይ ምንም የለም። እራሳችሁ ስትቆሙ ነው ሰው የሚወዳችሁ። እራሳችሁ ሲኖራችሁ ነው ሰው የሚወዳችሁ። ወገን ዘመድ የሚወዳችሁ ሲኖራችሁ ነው። ሳይኖራችሁ ማንም አይወዳችሁ። ዛሬ ለምንድን ነው ይህን ለምናገረው? አንድ እህታችን በረጅም ጊዜ በስደት አሳለፈችው። በቡታጅራ ነው ሀገሯ፣ ቡታጅራ ነው። ብዙ ረጅም ሰዓት ስደት ላይ አሳልፋ ወደ ሀገሯ ሲገባ ቤትም ነበረ፣ ቤትም ተሰርተዋል፣ ንብረትም አለ። ያ ሁላ አለኝ ብላ እንግዲህ አጠቃልላ ወደ ሀገሯ ሲገባ ምን ተከሰተ? ምንም ያ ንብረት ሁላ የለም። የራሳችን ነው፣ ምንም ንብረት የለሽም፣ የምን ንብረት አለሽ ብሎ ቤተሰቦቿ፣ እናት፣ ወንድም፣ አባት ሁሉም ተደራርበው ቤተሰቦቿ እንዳለ ሂጂና የለመድሽው ሀገር እዛው ሰርተሽ ኑሪ፣ እዛው በስደትሽ ኑሪ፣ እዚህ ምንም ንብረት የለሽም ብሎ ንብረቷን ይከለክሏታል። ንብረቷ ሲከለክሏት አእምሯ ይነካል። አእምሯ ሲነካ ተነሳ ወደ ጸበል ትሄዳለች። ያን ጸበል ቦታ እንግዲህ እንደተጠመቀችው እንደቆየችው እዛ ህይወቷን ታጣለች፣ ራሷን ታጠፋለች፣ ራሷን ታጠፋለች። ይሄ ሁላ በምንድን ነው የመጣው? በቤተሰብ እየተነሳ ነው። ቤተሰብ አለን ብለን ቤተሰብ